የት ነሽ ሩታ ህመሜን ስቃዬን ባየሽ እኛ ይኸው መንገድ ለመንገድ ከተውሽኝ ቦታ ላይ እመላለሳለሁ ወይኔ ሰሞን ከንቱ የሰው ልጅ ግን መቼ እንደሚኖርና መቼ እንደሚጠፋ አይታወቅም። የገባኝ ነገር እሱ ነውና እንደዚህ ብድግ ብላ ትጠፋብላለች። በጣም የተጨነቅነው እውነት ለመናገር ህመሙ ከባድ ነው። እስቲ ዛሬ ግን ግዴታ ማግኘት አለብን። ቦርሳሽ ውስጥ ያዝ አይፈልግም። ቦርሳሽ ውስጥ ያዝ እስቲ ይበቃት ይሆን? አይ የለችም። ህመሙ ከባድ ነው። ባይሆን እዚህ ኪስ ውስጥ አድርጋታል። የመኪናው ኪስ ውስጥ ኧረ የለችም። አውጣት ከፈለገ አንተና ልጅቷ ትሳፈራለች። የለችም። እኔና ተፈራረሰ ሲጀመር አንተ ደበቃት ነው። ዞራችሁብኝ። ተጣላ እናገራለሁ። የት እንዳደረጋችሁት እና ስሙ ጋይስ ና ሄርሜላ ታለች። ቆይ ከኔ ጋር ተጣላላችሁ። እሱ መጣ፣ አብርሽ መጣ። ና ወይኔ መጣ እንዴ መጣ። አንዱን ቲሸርቱ ጀርባ ላይ እሺ፣ ጀርባው ነው ጀርባው። እሺ አንዱ ከፊት አንዱ ከኋላ ባንዲራ መጣ። አብርሽ የሩታ ተያሳቂ እንጂ ሰው አስሎ እዚህ ጋር ሩታ ተጨንቁ እንዴ ነው ቲሸርት ላይ ይዘህ እኛ ልንፈልጋ የመጣ ነው። ሄርሜላና ተተሳሰር ቲሸርት ላይ ይዘህ ቲሸርት ላይ ይዘህ በአሚር ነበር። ይሄ ኮላ እንትን አይደል? እሺ አብርሽ እንዴ አንተ አሪፍ ነው ግን ኮላ ምናምን ብቻ መግዛታችን ግን ጥሩ አለ። እንግዲህ ጨምር ጥሩ ነው። አዎ ቢለጠፍ ቆንጆ ነው ማለት አይ በየሄደበት ቲሸርቱ ላይ ሳይሆን ከኛ እኩል ይለጥፍ። ያው እኛ እያገዝነው ነው። ደግሞ የሱ ነጭ ስለሆነ ሀዘንም ስለሆነ አራቱን ለመኪናው እንሰጠዋለን። ሁለቱ ከፊትና ከጀርባ ቲሸርቱ ይለጥፋል። እኔ ዳኒ አሳብ ዳኒ ደው ምን ልሁንልህ የኔ አባት ለቋ አታስብ ወንድም አታስብ። በጣም ደስ ይላል። እና ገለ ተስሉት ነው እንደመጣው ስለማላውቅበት እና መጣ። አይ አሁን ቀልዱ ቀልድ ነው። ወደ ስራ እንግባ። አፋልጉኝ ልንፈልጋ የመጣ ነው እና አፋልጋ ወደ ስራ እንግባ። እሺ አብርሽም መጥቷል። ቤተሰቦቻችን ባለቤቱ መጥቷል። እንግዲህ የግጭ የጠፋችዋ ልጅ ባለቤቱ እንግዲህ ይገኛል። በጣም በከባድ ሀዘን ውስጥና በጭንቀት ውስጥ ሆኖ ነው የምታዩት። ምናልባት መናገር ሊያቅተው ይችላል፣ ሊንተባተብ ወይ ደግሞ ላያወራም ይችላል ሰሞኑን ካለበት ነገር አንፃር እና እናወራለታለን። ችግር የለም። እባካችሁ እያያችሁ አትለፉ እባካችሁ። እንከፍላለን እኛ እንግዲህ ወረታውን ለመክፈል 1 ሚሊዮን ብር ቃል ገብተናል። እሱም እንግዲህ 1 ሚሊዮን ብር ጨምሮ 2 ሚሊዮን ብር አድርገናል አይደል? 2 ሚሊዮን አዎ፣ ይበቃላ። በቂ ነው። ዝምታው ምንድነው ዝምታው? ምንድነው ዝምታው? ለክፉ በደጉ ሳንለያይ ሊያሳስትሽ ነው ወይ? ለምን ዝም አልሽ? ምንድነው ዝምታው? ሄይ ምንድነው ዝምታሽ? እቺ የምታውቃት አላችሁ? እባካችሁ እቺ ልጅ አይታችኋታል? አላያችሁም? እቺ ልጅ እቺ ቆንጆዋ ልጅ እቺኛዋ አላያችሁም? አታች ማኛ ነች። ማኛ ምን ባለቤቷ እዚህ ጋር አለ። ይኸውልህ ማኛ ጤፍ ነው። ማኛ ነች። ይሄ ፎቶዋ ነው ካለው ልጅ ተለች። ያ እሱም ሊለጥፍ ነው ጋይስ። እንዴ አፋልጉኝ። ሲጀመር እንድትገኝ አይፈልግም እሱ። እንድትገኝ አይፈልግም። ወይኔ ፊቷን ቦጨቀው። እንዴ ምንድነው? እሺ ምንድነው ዳር እየተካሄደ ያለው? ፊቷን ቦጨቀው ታታለው። ካገኛት ነገር እኛ ለምን ለፋለን እኮ እንደኛ ለምን እንደክማለን? የገዛሩ ኮሎም እንትኑንም ከላክቱን ያረፍ እንዴ ታገኝታለች። ቢቀደዳት እኔ ተሳዘን። ቆይ እኛን እኮ ያሰራነው ወሬ ነው የምትሄደው። እኛን ያሰራነው እኛ ባሰራነው አንተ ምን ቤት ነኝ ያሰራነው አንተ። ልጅቷ ታገኝታለች። ንገረን መጀመሪያ ጨንቆናል እኮ እኛ በጣም አመሰግናለሁ። እንደታፋልገኝም አልፈልግም ምንም ነገር አለ። ለምን ይሰማኛል? እኔም ሰው እኮ ነኝ እንዴ። የጠፋችሁ እኮ አንድ ፍሬ ሕፃን ልጅ እኮ ገባህ አይደል? ከትምህርት ቤት ነው የወሰዷት መሰለኝ አይደል? ከትምህርት ቤት መሰለኝ
ወላጅን ብሎ ነው መሰለኝ የወሰደው። ሊሰማናል እኮ ሁለት ሰዎች ናቸው ደግሞ ተብሏል። ሁለት ሰዎች በመኪና ነው ያስገባትና ስማ አንተ ትምህርት ቤት ውስጥ አስገብታት እንዴ ነው ሳትወጣ ተለምጥ አሁን ለምሮ ጊዜ ምን ፈጽሞ ቶሎ ለጥፈን ለምሮ ማን ፈለገ እኮ ለምንድን ነው ያነሳው? ተገኝታለሽ ንገረኛ። ተጨንቀናል በጣም ነው የተጨነቀው። ስንት ቀን ነው ምግብ ከበላ? 3 ቀኑ ሩቅ 4 ቀኑ አንተ 6 ቀን ምግብ ከበላ ነው ተጠፋሽ ከተባለ ጀምሮ እንዴ አስብልን እንጂ ለኛም ሰማዊነት ይዞን እኮ ነው እንዴ እድል የለኝም ምን ነው ሳይወጣልኝ ይሁዱ እየለፋው ምን ነገር አስተረ አሁን ያዘንኩት ለምን ሄርሜላ እኮ ለእኛም ሰው ነች ማለት ለእኛም እኮ ታሳዝናለች። አንድ ፍሬ ጻል የፈለገ ጥፋት ቢጠፋ ሰው ነው። ገባችሁ አይደል? አዎ ደግሞ ነገር ያለው ሁለተኛ ማስቲካ ስማ ማስቲካ ሲሰጡሽ አትቀበይ በላት ብያለሁ። ይሄኔ በማስቲካና በማስቲካ ነው ዟት ይሆናል። ለኛም ተሰማናል። ይሄን አክልማ ጻር አይደለች። እሺ ምንድነው? አይ በኮሾሮ ነው በኮሾሮ ያው ነው እባክህ ነው ኮሾሮ ምን ላይ አረ ፍሬም እዚህ ጋር ሰው ተጨንቆ አቀልድ ነው ታይፋለም እንደዚህ ጋር አረበስ በጣም ጨካኝ ሰው ነው። ብቻ አብርሃም ልጅቷ ከተገኘች ንገረን፣ እኛም ልፋታችንን እናቁም። አዎ እንዴ ባነር አደረግን። አሁን ትልቅ ባነር አሰርተናል። በነገር ላይ ቢቢሲ ምናምን ልናዘግ ነው። አልጀዚራ ምን ነገር የለም። እኛ ይሰማናል። በጣም ብዙ እንትን ላይ ሲኤንኤን ምናምን ላይ ለቀናል። እንፈልጋት እንሂድ። ሌላ ያለጠፍን ቦታ እኮ አለ። ፎቶውን አነሳው ከለጠፍንበት። ይሄ ማለት ወይ ተገኝታለች ነው ይንገረን። ካገኘሃት አግኝተናታል በለን። አዎ አግኝታታል። ካገኘሃት ንገረን። አገኘኋት አገኘች እንደናፈቀች እኔ ድንኳን ነው የምጠለው እና ዳስ ጥዬ በሬ ምናምን ታናከብረው። ቆይ አብርሃም ተረጋጋ፣ ንገረን። ቆይ እንዴ ተረጋጋ። ፎቶን አንተ ፎቶችን አንተ ምን ትችላለህ? ከፈለክ ወረቀቱን ቢያስጠን እኮ አጋዥ ያስፈልገኝም አፋልገኝም አላልኩም አይደል እንዴ ብያለሁኝ አላልኩም። እኛ አንተ ስላልክና ስላልክ አይደለ ህሊናችን አዞን ነው አላልኩም አይደለ አግዘኝም አላልኩም። ስለዚህ በቃ ያስፈልገኝም አመሰግናለሁ። ወይ ማናችሁንም እገዛ አልፈልግም። ህሊናችን አዞን ነው። አንተ ስላልክ አይደለም ሰብአዊነት የሚባል ነገር አለ። እሺ ኮላውንም ኧረ በፍሬም እንሸጠዋለን አትርፈን። አየህ አይደል ሲጀመር ፎቶውን አምጣው እኛ ያሰራሩ አምጣ